እነ እዩ እነማን ስንመለከት እኛ ያለፍንበት ነገር ነው። መንግስት ይህንን ሊከስ አይችልም። አገልጋዮቹን በከልከል ይችላል እንጂ ለነፍሱ ብሎ የሚመጣውን አጋንንት ሲወጣለት አጋንንት ለፍልፎ የወጣውን አይቶ መንግስት ሰውን አይከስም። ያን ጊዜም በደርግ ጊዜም ይሄው ነበረ። የኢዩም ያንን ሊመስል ይችላል። በሌሎችም ላይ ገና ይመጣል። ምክንያቱም የተለያዩ እኛ ያልተለማመድነው ነገር በምድራችን ላይ ይገለጣል። የሙታን መነሳት ጊዜ ይሆናል። ትልልቅ እብዶች የሆኑ የሚፈወሱበት ጊዜ ይሆናል። 10 ዓመት 20 ዓመት አልጋ ላይ የተኙ የሚነቁበት የሚነሱበት ጊዜ ይሆናል እና አነጋጋሪ የሚሆንበት ጊዜ ወደፊታችን አለ። እግዚአብሔር ደግሞ ይሄንን እስከ ምጽአቱ ድረስ እያሰፋ ያደርጋል። ለዚህም ደግሞ እግዚአብሔር እንደገና ራእይ ሰጥቶኝ 3ኛ ራእይ ማለት ነው ዲቫይን ሃርቨስት ኢንተርናሽናል ሆሊስቲክ ሴንተር የሚባል የጸሎት ስፍራ መጸለያ ቤት እንዲሰራ ታዝዣለሁ። ዲቫይን ሃርቨስት ኢንተርናሽናል ሆሊስቲክ ሴንተር እንዲሰራ ከሰማይ ታዝዣለሁ። የሥራ ፈቃድ አግኝቻለሁ። ካርታ ወስጃለሁ። ነገር ግን በግቢ ውስጥ ያሉ ብዙ ሰዎች ስላሉ ችግር አለ። አባዱላ ነው የሰጠኝ። አብረን ከምንሰራው ሰዎች ጋር ችግር ስላለ ችግሩም አልቋል። ሪቫይቫሉ እንዲቀጥል ምንድነው እሱ ደግሞ የእሳት መቆስቆሻ ስፍራ ብሎ ሰጠኝ ጌታ። ዓለም እንዳይለይ ኢትዮጵያ ከመንፈሳዊ ነገር እንዳትለይ የእሳት መቆስቆሻ ስፍራ ብሎ ሰጠኝ። አሁን እንግዲህ አንድ ቤተክርስቲያን ኦልሬዲ ሰርቻ